ሰላም ሰላም ውዴ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። በለጠ ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ቻት ስትደራረጉ ስትጠጣፉ፣ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን ደውሉልን፣ መመማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት እገባለሁ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው የተለመዱ አረፍተ ነገሮችን ብዙ ጊዜ የምንጠቀማቸውን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለውን አብረን የምናይ ይሆናል ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። ኦኬ፣ እዚህ ጋር እንደዚህ እርሱን ልንገራችሁ። የተለመዱ አረፍተ ነገሮችን መጽሐፍ ይላል አማርኛ በእንግሊዝኛ። ልጀምር። የሚበላ ነገር ምን ትፈልጋለህ? የሆነን ሰው ምን እንደሚበላ መጠየቅ ብትፈልጉ ምን ትሉታላችሁ? የሚበላ ነገር ምን ትፈልጋለህ ትሉታላችሁ ማለት ነው። ኦኬ፣ አንድ የአማርኛውን ልድገመው። የሚበላ ነገር ምን ትፈልጋለህ? አማርኛው በአንድ ላይ ይላል የሚበላ ነገር ምን ትፈልጋለህ ይላል። ሁሌም እንደምላችሁ እዚህ ጋር ደግሞ አማርኛ ትንሽ የሚያስቸግራችሁ ልጆች አማርኛውንም እንግሊዝኛውንም እዚህ ጋር ማሻሻል ትችላላችሁ ማለት ነው። በአንድ ድንጋይ ሁለት ወፍ እንደሚባል የሚበላ ነገር ምን ትፈልጋለህ? የዋይና ይ፣ ሚ ኤምና አይ፣ በቢና ይ፣ ላ ኤልና ኤ። የሚበላ ነ ኤንይ፣ ገ ጂ፣ ር አር እንጠቀማለሁ። ነገር ም የምንጠቀማለሁ፣ ን ኤን እንጠቀማለሁ፣ ምን ት ቲ እንጠቀማለሁ፣ ፈ ኤፍ ኢ፣ ል ኤል እንጠቀማለሁ፣ ጋ ጂና ኤ፣ ለ ኤል ኢ፣ ህ ኤች እንጠቀማለሁ። ትፈልጋለህ ምን ይላል? የሚበላ ነገር ምን ትፈልጋለህ? የሚበላ የሚለው እንደዚህ ጣፍኩኝ፣ ነገር የሚለው እንደዚህ ጣፍኩኝ፣ ምን የሚለው እንደዚህ ጣፍኩኝ፣ ትፈልጋለህ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። የሚበላ ነገር ምን ትፈልጋለህ? ኦኬ። ቀጣይ ደግሞ እንጀራ መብላት እፈልጋለሁ። ያ ሰው እንጀራ መብላት ከፈለገ ምን ሊለን ይችላል ማለት ነው? እንጀራ መብላት እፈልጋለሁ። ፍርፍር ከሆነ ፍርፍር ይላል። በርገር ከሆነም በርገር መብላት እፈልጋለሁ ሊለን ይችላል ማለት ነው። ኦኬ፣ አማርኛው ልድገመው። እንጀራ መብላት እፈልጋለሁ። በአንድ ላይ የሚላል እንጀራ መብላት እፈልጋለሁ ይላል። ይህን እጠቀማለሁ። ን ኤን እንጠቀማለሁ። ጀ ጀና ይህን እጠቀማለሁ። ራ አርና ይህን እጠቀማለሁ ማለት ነው። እንጀራ መ ኤምኢ፣ ብ ቢን እጠቀማለሁ። ላ ኤልና ኤ፣ ት ቲን እጠቀማለሁ። መብላት እንጀራ መብላት፣ ኢን እጠቀማለሁ። ፈ ኤፍ ኢ፣ ል ኤል እንጠቀማለሁ። ጋ ጅናኤ፣ ለ ኤል ኢ፣ ሁ ኤች ዩ እፈልጋለሁ። ስለዚህ በአንድ ላይ ምን ይላል? እንጀራ መብላት እፈልጋለሁ ይላል። ኦኬ፣ እንጀራ የሚለው እንደዚህ ጣፍኩኝ፣ መብላት የሚለው እንደዚህ ጣፍኩኝ፣ እፈልጋለሁ የሚለውን ደግሞ እንደዚህ ጣፍኩኝ። በአንድ ላይ እንጀራ መብላት እፈልጋለሁ። ኦኬ፣ ቀጣይ ደግሞ የሚጠጣ ነገር ምን ትፈልጋለህ? አሁን ደግሞ ከላይ የሚበላ ነገር ነበር ያልና እዚህ ጋር ደግሞ የሚጠጣ ነገር ምን ትፈልጋለህ? ኦኬ፣ አማርኛውን ልድገመው። የሚጠጣ ነገር ምን ትፈልጋለህ? በአንድ ላይ አማርኛው ምን ይላል? የሚጠጣ ነገር ምን ትፈልጋለህ ይላል። የዋይና ኢ፣ ሚ ኤምና አይ፣ ጠ ቲና ኤ፣ አ ቲና ኤ። ይቅርታ፣ ጠ ቲና ኤ እንጠቀማለን። ጣ ደግሞ አራተኛው፣ ቲና ኤ እንጠቀማለን ማለት ነው። ስለዚህ በአንድ ላይ የሚጠጣ ነ አንደኛ ፊደል ስለሆነች ኤንና ኤ፣ ገ ጂና ኢ፣ ር አር እንጠቀማለሁ። ነገር ም የምንጠቀማለሁ። ን ኤን እንጠቀማለሁ። ምን ት ቲ እንጠቀማለሁ። አሁንም ፈ ኤፍ ኢ፣ ል ኤል እንጠቀማለሁ። ጋ ጂና ኤ፣ ለ ኤል ኢ፣
ህ ኤች እንጠቀማለሁ። ትፈልጋለህ። ስለዚህ በአንድ ላይ ምን ይላል? የሚጠጣ ነገር ምን ትፈልጋለህ ይላል። የሚጠጣ የሚለው እንደዚህ ጣፍኩኝ። ነገር የሚለው እንደዚህ ጣፍኩኝ። ምን የሚለው እንደዚህ ጣፍኩኝ። ትፈልጋለህ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ሶ በአንድ ላይ የሚጠጣ ነገር ምን ትፈልጋለህ ይላል። ኦኬ ኔክስት ደግሞ ቡና መጠጣት እፈልጋለሁ። ይህ ሰው የሚጠጣ ነገር ምን ነው ማለት ነው የሚፈልግ? ቡና ከሆነ ቡና መጠጣት እፈልጋለሁ ይላል። ሻይም ከሆነ ሻይ፣ ጁስም ከሆነ ጁስ ሊል ይችላል ማለት ነው። ኦኬ ስለዚህ አማርኛው ደርገመውን ቡና መጠጣት እፈልጋለሁ። በአንድ ላይ ምን ይላል? ቡና መጠጣት እፈልጋለሁ ይላል። ቡ ቢና ዩ ና ኤን እና ኤ ቡና መ ኤምኢ ጠ ቲናይ ጣ ቲናኤ ት ትንጠቀማለሁ። መጠጣት ቡና መጠጣት እ ይህን እጠቀማለሁ። ፈ ኤፍ ል ኤል እንጠቀማለሁ። ጋ ጂናኤ ለ ኤል ሁ ኤች እና ዩ እፈልጋለሁ። ቡና መጠጣት እፈልጋለሁ ይላል። ቡና መጠጣት እፈልጋለሁ። ኦኬ ቡና የሚለው እንደዚህ ጣፍኩኝ። ኦኬ መጠጣት የሚለው እንደዚህ ጣፍኩኝ። እፈልጋለሁ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ ቡና መጠጣት እፈልጋለሁ ይላል። ኦኬ ቀጣይ ደግሞ የት ነው የተወለድከው? የት ነው የተወለድከው? የት እንደተወለደ መጠየቅ ቢፈልጉ ምን እንላለን ማለት ነው? የት ነው የተወለድከው እንላለን ማለት ነው። ድገሙ አንድ የአማርኛውን። የት ነው የተወለድከው? በአንድ ላይ ምን ይላል? የት ነው የተወለድከው ይላል። የት ነው የተወለድከው? የ ዋይና ኢ ት ቲን እጠቀማለሁ። የት ነ ኤን ኢ ው ደብሊውን እጠቀማለሁ። ነው የት ነው። የ ዋይና ኢ ተ ቲና ኢ ወ ደብሊውና ኢ ል ኤልን እጠቀማለሁ። ድ ዲን እጠቀማለሁ። አሁንም ከ ኬና ኢ ው ደብሊውን እጠቀማለሁ። የተወለድከው በአንድ ላይ ምን ይላል? የት ነው የተወለድከው ይላል። ኦኬ የት የሚለው እንደዚህ ጻፍኩኝ። ነው የሚለው እንደዚህ ጻፍኩኝ። የተወለድከው የሚለውን ደግሞ እንደዚህ ጻፍኩኝ ማለት ነው። ስለዚህ በአንድ ላይ ምን ይላል? የት ነው የተወለድከው ይላል። ኦኬ ቀጣይና የመጨረሻ ደግሞ ምን ይላል? እኔ የተወለድኩት አዳማ ነው። ያ ሰው አዳማ ከተወለደ ምን ብሎ ይመልሳል ማለት ነው? እኔ የተወለድኩት አዳማ ነው ብሎ መመለስ ይችላል ማለት ነው። ኦኬ እኔ የተወለድኩት አዳማ ነው። በአንድ ላይ አማርኛው ምን ይላል? እኔ የተወለድኩት አዳማ ነው ይላል። ኢን እጠቀማለሁ። ኔ ኤን እና ኢን እኔ የ አንደኛ ፊደል ናት። ዋይ እና ኢ ተ አሁንም አንደኛ ናት። ቲ እና ኢ ወ ደብሊው እና ኢ ል ኤል እንጠቀማለሁ። ድ ዲ እንጠቀማለሁ። ኩ ኬ እና ዩ እንጠቀማለሁ። ት ቲ እንጠቀማለሁ። የተወለድኩት አ ኤ እንጠቀማለሁ። ዳ አራተኛ ስለሆነች ዲና ኤ ማ አሁንም አራተኛ ናት። ኤምና ኤ አዳማ ነ ኤን ው ደብሊው እንጠቀማለን ነው። ስለዚህ በአንድ ላይ ይላል እኔ የተወለድኩት አዳማ ነው ይላል። እኔ የተወለድኩት አዳማ ነው። ስለዚህ በአንድ ላይ ይላል ማለት ነው። እኔ የተወለድኩት አዳማ ነው ይላል። ኦኬ ሰው በዛሬ ትምህርታችን የተለመዱ አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለውን ለማየት ሞክረናል ማለት ነው። እስቲ የሚበላ ነገር ምን ትፈልጋለህ አልን። ይኸው የሚበላ ነገር ምን ትፈልጋለህ የሚለውን እንደዚህ ለመጣፍ ሞክረናል ማለት ነው። የሚበላ ነገር ምን ትፈልጋለህ? የሚበላ ነገር ምን ትፈልጋለህ? ቀጣይ ደግሞ እንጀራ መብላት እፈልጋለሁ። እንጀራ መብላት እፈልጋለሁ የሚለውንም አሁንም እንደዚህ ጥፈናል ማለት ነው። እንጀራ መብላት እፈልጋለሁ። ኦኬ የሚጠጣ ነገር ምን ትፈልጋለህ? አሁን ሚን ወደ እንግሊዝኛ ስንቀይረው የሚጠጣ ነገር ምን ትፈልጋለህ? እንደዚህ መጣፍ እንችላለን ማለት ነው። ኦኬ ቡና መጠጣት እፈልጋለሁ። ቡና መጠጣት እፈልጋለሁ። አሁንም ወደ እንግሊዝኛ ስንቀይረው እንደዚህ መጣፍ እንችላለን። ቡና መጠጣት እፈልጋለሁ። የት ነው የተወለድከው? የት ነው የተወለድከው? አሁንም ይህን እንደዚህ መጣፍ እንችላለን ማለት ነው። እኔ የተወለድኩት አዳማ ነው የሚለውን አሁንም እንደዚህ መጣፍ እንችላለን ማለት ነው።
ስለዚህ በዛሬ ትምህርታችን የተለመዱ አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ ለመጻፍ እንችላለን የሚለውን ደጋግመን ፕራክቲስ በማድረግ ተምረናል ማለት ነው። እናንተም ደጋግማችሁ በማየት መለማመድ ትችላላችሁ ማለት ነው። ሁሌም እንደምላችሁ ትንሽ ጊዜ ሊወስድና ሊያስቸግረን የሚችል ኖርማል እንግሊዝኛው ነው እንጂ ይሄኛው በጣም ቀላል ነው፣ ግን በጣም ጠቃሚና አስፈላጊ በቃ በየቦታው ቲክቶክ ላይም ዩቲዩብ ላይም ገብታችሁ ፌስቡክ ላይም ከዘመዶቻችሁ ከጓደኞቻችሁ ጋር ቻት መደራረግ መጠጣት ብትፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም አማርኛ በእንግሊዝኛ ስለሆነ ስለዚህ ለመማር ቀላል ነው፣ ግን በጣም ብዙ ጥቅም ያለው ስለሆነ ደጋግማችሁ ፕራክቲስ በማድረግ መለማመር ትችላላችሁ ማለት ነው። ምንም የሚያስቸግር ነገር የለም። በተለይም ደግሞ አማርኛ ማንበብ መጻፍ ለሚችል ሰው በ1 ወርና በ2 ወር መለማመድ ይችላል ማለት ነው። ስለዚህ ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይም እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥ በታማኝነት በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እናንተን ደስ በሚላችሁ ሶሻል ሚዲያ አማራጭ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ሀይበሩን ደውሉን፣ መማማር እንችላለን ማለት ነው። እስከ መጨረሻ ድረስ ስለተከታተላችሁ ከልብ አመሰግናለሁ። ቴንኪው